በቃ ሀይሚ ምን አጠፋው አይደለም። አሁን ነገሩን ነገርኩሽ እኮ አይደለ? እንደዚህ ማድረግ አልነበረብሽም። እኛ ቤት ሄደሽ ከሙሺ ጋር እሷን ማዛግ ምናምን ማድረግ አልነበረብሽም። እኔ መቼ አዛኳት? ምን አዝገሻታል ሀይሚ፣ አዝገሻታል። በቃ እኔ አሁን በሷ ፊት ላለመናገር ነው አንቺን በቃ ዝም ያልኩት። እሺ በጣም ይቅርታ። እኔ ምን ይሰራልኛ ይቅርታ ብለሽ ደግሞ አርፍደሽም መጣሽ። ስለተሳፈጥኳት ይቅርታ። እሺ አይደለም እንደዛ ከመሰለ ማለት አሁን አልተሳፈጥሻትም። ራስህ እኮ ነው ያግባባኸኝ እኮ ተግባቡ። ምን ችግር አለው? እሱ እኮ ችግር የለውም፣ ግን ሪስፔክት ማድረግ አለብሽ ነው የምልሽ። እኔ መቼ አላከበርኳትም እንዴ? እሷን ምን ያክል እንደማከብራት ታውቃለህ አይደል እንዴ? ምንድነው የምትለኝ አንቺ? ራሱ ምንድነው የምትይኝ? እኔ ማወራው አራምባ፣ አንቺ የምታወሪው ቆቦ። አራምባና ቆቦ የሆነ ወሬ አታወሪ። ሰከን በይ። አንተ ነህ እንደዛ እያወራህ ያለኸው። ሰከን በይ። እሺ ሰከን በይ የሚለው ዘፈን ታውቂያለሽ? ስሚ እሱ የኔ ምሬ ነው። ሲሪየስ እኔ እየቀለድኩ አይደለም። በቃ ማክበር አለብሽ ምናምን የምሬ ነው። ሰማሽኝ አይደል? አዎ እየሰማሁ። በቃ አክብሪ ምናምን እንዴ። እኔ መቼ አሁን ትናንት ምን ያደረኩት ነገር አለ? ምን ሆነክ ነው? ለምን እኔ ሳልኖር እንዴት ቤት ትይዣለሽ እንዴ? እኔ ሳልኖር እንዴት ቤት ትይዣለሽ? ምን ችግር አለው? አንተን እየጠበቅኩ መሄድ አለብኝ። አዎ እንዴ ግዴታሽ እኮ ነው እንዴ። እኛ ቤት ዝም ብሎ ይገባል እንዴ? ምን ማለት ነው? ምን ማለት ነው? ራስሽ እንዴ አንተ ራስህ እዛ እያስቀመጥከኝ ትወጣ የለ እንዴ? ራስህ እኮ ለታ እኔ መጥቼ ቤት አስገብቼሽ ከሄድኩኝ ይሁን። ቤታችሁን እስካወቅኩ ድረስ ደግሞ መብቴ ነው መሄድ እችላለሁ። መብቴ ነው ማለት መብትሽ አይደለም። መብቴ አይደለም አይደለም። የምርህን ነው? አዎ ብሩኪ፣ አዎ እንዴ ዝም ብሎ ይገባል እንዴ? ብሩኪ ይከፋኛል። እንደዚህ አትበል። በቃ እኔ ነገርኩሽ መናገር ያለብኝን፣ አንቺ ደግሞ ስሚ። እንዴ ምንድነው? ለምን ታሳቀቀኛለህ? ለምን ታሳቀቀኝ? ምን የቱ ጋር ነው ያሳቀቅኩሽ? ምንድነው ታሳቀኛ ማለት? የቱ ጋር ነው ያሳቀቅኩሽ? እኔ እኮ እንዳልመጣ ነው የምታደርገኝ። ኧረ በቃ ደስ ይለኛል። እሱን ነው የፈለግከው? ቤት ባመጪ ደስ ይለኛል። እኔ ያለው እኔ ነው። አይ ባመጪ ደስ ይለኛል ሳይሆን አትምጪ በለኝ። እሺ አትምጪ፣ በቃ አትምጪ። አሁን እኮ ልነግርሽ ብዬ ነው ቤት እንዳመጪ። በቃ ይሄ ለምን ልክ አይደለም። በቃ ትላንት ያደረግሽው እንዴ በቃ እሺ ይቅርታ ነው። አማርኛ ነው ግን አንተን እያስፈቀድኩ ልሂድ ቢያንስ። ወይኔ እሺ እንደዛ እንኳን አርጊ። እሺ ችግር የለውም። እኔን አስፈቅደሽ አድርጊ። እኔ ሲጀመርኩ ትንሽ ቀን ነው ያለን አይደል እንዴ? እንሄዳለን። ለምንድን ነው እንደዚህ የምትለኝ? ትንሽ ቀንም ቢሆን እንዴ አንቺ ማድረግ የሌለብሽን ነገር አታርጊ ካልኩ አትሰሚኝም እንዴ? አትሰሚኝም ወይ? ለምን አለመስማት እኮ አይደለም፣ ግን ደግሞ እንደዚህ አይደለም እንዴ? ምን ሆነክ ነው? እኔ እንዴት ነው ብሩኬ ተው በእናትህ። እንዴት ነው የምትይው? ራሴን አታሰማኝ። እንዴት ነው የምትይው? ከአንቺ ለምንድን ነው እኔ የሚለው ነገር ማይገባሽ? ማትረጂኝ? ሳልረዳ ቀርቼ አይደለም። አትረጂኝም፣ አንቺ አትረጂኝም። ለምን እንደሆነ አላውቅም። እሺ ቅርታ። ለምኑ? ቤት ስለሄድኩኝ። በቃ አትሂጂ ያለኔ ፍቃድ፣ ያለኔ ቤት እንዴት ትሄጃለሽ? አታስቢም እንዴ ብሩክ ይደብረዋል አይደብረውም ብለሽ? እኔ ጋሽዬን እንኳን በእንትን አይደል እንዴ ማውራው? ምንድን ነው ልታረክሽ ነው? አይደለም ምን ልታረክሽ ነው? እና ምን ውሃ ናፍቆሽ ነው እምባሽ ቅርር ያለው? ቦኖ ባል እኔ እንዲህ ስትሆኚ ነው የምናደደው። ቦኖ ባል ሆኖ አታልቅሽ። እኔ ጋሽዬን በስልክ አይደል ማወራው? አይደለ ሪስፔክት በቃ ፋሚሊ ነው ምናምን አግባባሉ ሁሉም ነገር አይደለ? ታዲያ ዝም ብሎ ዘው ይባላል። እኔን አትደውለሽ አውሪ እንዲህ ምን ታያለሽ? አልመጣም ከሆነ በኋላ እኛ ቤት በቃ ግልግል እንዴ። ምግቡንም ጨረሽው አሉ ቢኮ ችግር የለም ግን ሰከን በይ። አንዳንዴ መረጋጋት አለብሽ። እዚህ ካናቢ አይኔ ነኝ አሁን እኛ ያለኔ ቤት አትሂጂ ማለት ነው የሚያስለቅሰው? እናትሽ ቤት እኮ ነው መብትሽ እኮ ነው መሄድ። አትሂጂ አልከኝ እኮ እናትሽ ቤት እኮ ነው መሄድ እኮ መብት አለሽ። ቅመም ምንድን ነው? ምን ይዤ
አቦ በቃ እንዲማ ማልቀስ እኮ አይቻልም። ማልቀስ እኮ አይቻልም። እኔ እኮ አሁን ዝም ብዬ አዎ። አንቺ ግን ምን አይነቷ ሰው ነሽ? በእናታችሁ ስታስጠላ። ለፕራንክም አትመች ሰው ነች። ለፕራንክም እግዚአብሔርን አስተውሽኝ። ጡት ዲዮተስ ድብልብል የኔ ድብልብል ነኝ። እስቲ እንደዛምሽ በቃ አታልቅሽ ነው። ፕራንክ እያደረኩሽ ነው። ዝም ብለሽ ነው በቃ የምታለቅሽ። እንዴት አትምጭኛ ቤት አትበለኝ እኮ ፕራንክ እኮ ነው ይሄ። ኧረ እባክሽ ለፕራንክም አልበልሽ። አረለ አንቺን ፕራንክ አታርግኛ። ለራስ ሲቆርሱ አያሳንሱ አሉ። ለማንኛውም ፋሚሊዎቻችን ምን መሰላችሁ፣ እግዚአብሔርን ለፕራንክ አትመችም። ግን አንዳንዴ እንደዚህ የሆነ አዛዛ ፕራንክ ላደርግ አሳስብ በቃ ቶሎ ስለምትነፋረቅ ታሳዝነኛለች። እተዋለሁ። እሺ አሁን በቃ ፕራንክ እኮ ነው ወይስ ሌላ ኬዝ አለ? ቀድሜ ላልቅስ ኬዝ አለ? ቀድሜ ላልቅስበት ነው ብሩክ ላይ ጡጥዬ? አይ በሙሽ እንደዚህ እንዳትለኝ። አይ ሙሽዬ በቃ እንዴት ነው ይሄ ነገር? እንዴት ነው? ምን ነው? ምንድነው ያደረገችሽ ግን? ምንም ታድርገኝ እንደዚህ እንዳትለኝ። ምንም ታድርገኝ እንደዚህ እንዳትለኝ። እሺ አሁን ምን አለ መሰለሽ፣ ለፕራንክ እንኳን ተመችኝ እባክሽን አለቃ፣ እባክዎትን ቆፍጠን። ግን ሆኖ ባኖር አታልግሽ። እሺ ይሄ እኮ ልክ አይደለም። አንቺ ድብልብል፣ የሰው ድብልብል አትሰሚኝም? ሰማሁክ። እኔ እወድሻለሁ እኮ አንቺ ግን አትወጂኝም። አይሻ ዝም ብለሽ ነው የምታለቅሽው አንቺ። ዝም ብላ አትወደኝም ማለት ምን ማለት ነው? ለምን አቀፍሻታ? ካሜራ ይሄ ዋት ለእረ ንገሩልኝ። ለዚህ አሮጊት ሴትዮ ምን አላደረኳትም እኮ ነው ሂጃ እንዴ እኮ ምን አደረግሽ? ፕራንክ እኮ ነው እንዴ ኖርማል አይደለም መሄድ። ያው ጋሽዬ ከፈቀደ ኑሪም ከፈለግሽ። ትላንት ካልኖርኩ እያልሽ አይደል? ስበብ ነው ሲጀመርኛ ለመኖር። አይ አታሽ አይደለም። የለም እንደዛ እንኳን ወግ ማድረግ የምጥሰው አይደለም። ወግ ማድረግ ያለች እና ፋሞቻችን እንደምታዩት ዝም ብላ ነው ተነፈራረቀው እቺ ልጅ። እኔ ደግሞ ፕራንክ ነው ያደረኩሽ። ነገርኩሽ እኮ ለራስ ሲቆርሱ አያሳንሱ አልኩሽ አይደለ? አንቺ ነኝ ፕራንክ ታደርጊ ኖርማል ነው ማለት አይደለም። ምን ማለት ነው? አይደለም ኖርማል ነው አይደለም? አይደለም ኖርማል ነው። ኖርማል ነው። ችግር የለውም። እኔ ሳደርግሽስ ችግር አለ? ይፋኛል። አሁን እኮ የምርም ነው የመሰለኝ ትናንት ያለ ፍቃድ ስለሄድኩኝ ቤት ታይሚንግ። አሁን የማይንድ ሴትአፕ ታያለሽ። ይሄ ጭንቅላት ጨዋታ ነው ያዝሻል። ከዛ ግጥም መጣው አልመጣው እውነት መሰለሽ አይደል? በቃ ይሄ ነው የጭንቅላት ጨዋታ። ገባችኋ ፋሚሊዎች? የኔ አንበሳ አንቺ እኮ ቆፍጣና ሰው ነሽ። እንዲህ እኮ አይደለሽም፣ ጀግና ሰው ነሽ። ግን ሙሽዬ ፍቅሯ ከባድ ነው። ላንቺ ያላት ፍቅር እኔ እንጃ። ከኔም በላይ የምትወድሽ ነው ይመስለኝ። እንዴት አትወደኝ? ከኔም በላይ ነው የምትወጃት አራላ። ባይ ወረጅ ከመኪናዬ እና አንተን አንደኛ ልወደደ። አይ ችግር የለውም እኮ ግን አሁንም ጋሽዬን ካንቺ በላይ ስለምወደው ምን ነው ጋሽዬን ካንቺ በላይ ስለምወደው ምን ችግር አለው? አልወደደው በቃ። እኔ ጋሽዬን ከወደድከው እኔንም ትወደኛለህ ማለት ነው አይደል? ቢባል የለም ልዩነት አለው። ምን ማለት ነው? ልዩነት አለው እኮ ነው የተባለው። ልዩነት ካንቺ በላይ ነው ያልኩት። አንቺም ከኔ በላይ ነው የምትወጃት ሙሽና። ስለዚህ ነው እንዴት ነው ግን የሚያደርግሽ? በማርያም አቦነ ቃተን ገጥበይ ምን አደረገኝ? this is prank ያ ዶንት ወሪ አትጨነቂ። አግኝቻታለሁ። የምር ነው ያገኘኋት ማለት ነው። አረ በቃ እኔ እከብድሻለሁ። ነገርኩሽ እኮ በጣም ከባድ ሰው ነው። እከብድሻለሁ እኮ ፕራንክ አትቻልም። አይ ነው አልችልም። ግን አላደ ድሮ ነበረ ሃይሚ ማትቻ። አሁን ግን ብሶብኛል። አሁን እንትን ብያለሁ እኔ አሁን ተበልጫለሁ። በማ ባንተ ቴንክ ዩ። እኔ ፕራንክ ላድርግ ካልኩኝ በቃ በለጥከኝ እምልሽ እኮ ነው። ፕራንክ ላድርግ ካልኩኝ እቆሰዋለሁ። ገባሻ? ያ ቴንክ ዩ ቬሪ ማች። እንግዲህ ያው ፕራንክ ስታደርጊ ይሄ የተረገመ ሰውዬ ምን ሊያመጣብኝ ይችላል ብለሽ አስቢ። እሺ አዎ። ደግሞ የሆነ ነገር ልነግርህ ነበር። ምን የመጣሁት? አንተ ግን ሙዴን አጠፋ። ምን ልትነግሪኝ? እንደናፈቀኝ።
እኔም እኮ እየተናገርኩ ነው። አንዱን ቀን ማታ ቀን ላይ ማምሸት ስለማይቻል ምናምን በጊዜ አዚ 12 ሰዓት ነው ወደ ቤት የሚገባው። ትናንትና በጊዜ ወደ ቤቴ ወሰድከኝ ለምን ወጣሽ ብለክ፣ ከዛ ዛሬ ደግሞ ሙሺ ላይ ለምን እንደዛ ሆንሽ አልከኝ። እሺ ዛሬም ትወስደኛለህ ቶሎ ካንተ ጋር አልቆይም አልሀድርም ልትይ ነበር ነው? አይ እስከ 12 ሰዓት ከኔ ጋር አለች ችግር የለውም። እስከ 11 ሰዓት ተኩል ትናንት እኮ 9 ሰዓት ነው አልሆነም ሙላ ወደ ቤት ስትወስድ። ያው መኪና ባስባስ ስንል ምናልባት ከመሸ ብዬ እኮ ነው ለራስሽ አስቤ እኮ ነው። አንቺ ድብልብል ደግሞ እና እኔ ደግሞ ናፈከኛ። እኔም እኮ እያልኩ ነበር ናፍቃኝ። አንዱ ቀን አብሶ የመጀመሪያው ቀን ከቤት አልወጣንም አልተገናኘንም እና የጠፋን ቀን ማለት ነው አልተገናኘንም ነበርን። ወይኔ እያላበ ነው ሙቀቱ በስማ አልተገናኘንም ነበርና በቃ እሱ ነው እንደዛ ነው የምላችሁ። ለማንኛውም እኔም ትናፍቀኛለሽ። አሁን ምሳሽን ልጋብዝሻለሁ ፏን እንላለን አብረን። ያው ቤተሰብም ፏበሉ እንወዳችኋለን። ይቺ ድንብላል ልጅም እንደምትያታ ተወደ ባሻና ተውሎና እና ቴንክ ዩ አንቺ በህይወቴ ስላለሽ በጣም ቬሪ ቴንክ ዩ እና ሰብስክራይብ ያረጋችሁ ማበረታቱልኝ ቅመሜን። እኔም ላብ እየወጣ ነውና በቃ ስፖርተኛው ዛሬ ነው ደረሳ ልደቴ ማንም ሳይለኝ ቀደምኩ ሁሉንም አይ ተናግሬያለሁ ቅድም። አዎ ከሰውማ ቀድመሻል፣ ግን ያው ለራሴ ደግሞ ራሴ ቀድሜ መልካም አዲስ አመት አላልኩም። ለራሴ ደግሞ መልካም ልደት ነገ ለራስዎ ስለምችል ልደት መልካም ልደት። እሺ ምን ማለት ነው? እንተያያታለን። እርሺውና ነገ ፕሮግራም አለ ላልከኝ ይችላል። የት ነው ማትገኙ? ጋሺ ቀጠሮ ሲሱኛል። እኔ ምን አገባኝ? እኔ ነገ ልደቴ ነው። የምር እንዳይከፋ። ኦሆ የኔ አያገባኝም። ምንም ብትይ ምንም ምን አያገባኝም። ለማንኛውም ስሚ ላልኖር እችላለሁ። የት ልትሄጂ? አላውቅም። ጋሺ ኖርቼ ነግራለሁ። ምን ማታቂበት ቦታ ነው የምትሄጂው? ጋሺ ኖርቼ ነግራለሁ። እኔ አያገባኝም። እኔ የሚባል ነገር የለም። እኔ እንደፈለግሽ እኔ ቂምም አልይዝብሽም። እንደፈለግሽ አየመኝ እያልኩ እኮ ነው። እሱ ይያላወክ ነው። ላብማ አታየም ሙቀቱ እኮ ነው። ተይው ያጠቁራሉ። ታጠበው ነው የሚሻለው። እሺ በቃ እንትን ለማንኛውም መኪናው ሙቀቱ መስታወቱን አሁን ከፍታለን። ቤተሰቦች ለማንኛውም ሰብስክራይብ አድርጉ። እንወዳችኋለን። አንቺ ደግሞ ቶሎ አትይ። ቻው። እቺ ልታናድጂ ነው። ልታናድጂ አይደለም። ነገ ካልተገኘ እንዳይደብር ካልኖርኩኝ እኔ አያገባኝም። እሱን እናያለን። ለማንኛውም ቻው። እንደዚህ እያልሽ ወሬ እንዳትወሪ ከዝም በይ እንዴ። የምቀልጅበትን ቦታ እየቀለድኩ አይደለም ጋሺ የኖርቼ አወራለሁ። በቃ እሺ ቻው። ምንም ስለሳምሽ የምትፎግሪ ነገር የለም። ቻው። እንወዳችኋለን ቤተሰቦች። ቻው። እንደዚህ አይደለም ብሩኬ። ቻው። በቃ አወራሽ ጋሺ የታውቃል ይቆጣል የፈለገው ነገር በሰዓቱ ካላገኘ። በቃ እሺ ልክ ነሽ ጋሺ ይጋው። እሺ ለማንኛውም ቻው። መልካም ቀን። በቃ ፈታቢ ችግር የለውም። እንዴት ነው? ቻው።